ያለ ችግር ምንድናችሁ? ምንም። without problems you are no more። እስቲ አስቡት፣ አንድ ቀን ከእንቅልፋችሁ ስትነሱ ችግሮቻችሁ ሁሉ ጠፍተው በነው ብትነቁ ትልቅ ሐዘን ውስጥ ነው የምትወድቁት። አቤቱ እግዚአብሔር ሆይ አሁን ምን ላድርግ ነው? በቃ ምንም ችግር የለም ማለት ነው ነበር የምትሉት። ችግራችሁን የሙጥኝ የምትሉበት ዋነኛው ምክንያት ችግሮቻችሁ ማንነታችሁን አይዴንቲቲ ስለሚሰጧችሁ ነው። ችግሮቻችሁ የሆነ የሚጨበጥ እኔነት ይሰጧችኋል። አዎ ያለ ችግር ምንም ናችሁ። እናንተ ማለት የችግሮቻችሁ ስብስብ ናችሁ። ለዚህ እኮ ነው ቡድሃ ተመስጦ ሜዲቴሽን ችግርን ብቻ ሳይሆን ማንነትን እኔነትንም ያጠፋል የሚለው። ምክንያቱም እናንተ ማለት የችግር ጥርቅም ናችሁ። ችግሮቻችሁ ቢጠፉ የላችሁም። ችግሮቻችሁ ሲጠፉ እኔነታችሁም ይጠፋል። ችግሮቻችሁና እናንተ አትለያዩም። ማንነታችሁን የቀረጸው ችግሮቻችሁ ናቸው። ቡድሃ ለዚህ ዓለም ያበረከተው ታላቁ አስተዋጽኦ ሰው በራሱ ችግር ነው የሚለው መረዳቱ ነው። ችግሮቻችሁን ልትቀያይሩ ትችላላችሁ። ያ ይቻላል። ያለ ችግር ግን መኖር አትችሉም። ችግር ከሌለባችሁ ለምን ትኖራላችሁ? ለምን ብላችሁ እስቲ ልብ ብላችሁ ነገሩን ይዩት። ሳይኮሎጂስቶች አሁን ላይ ሰዎች ጡረታ ሲወጡ 10 ያህል ዓመታት ቀድመው ይሞታሉ እያሉ ነው። በሥራ ላይ ቢኖሩ ኖሮ 10 ተጨማሪ ዓመታት ይኖሩ ነበር። ጡረታ ሲወጡ ግን ለዓመታት እኮ ጡረታ የሚወጡበትን ቀን ሲናፍቁ ከርመዋል። ጡረታ ሲወጣ ዘና ብዬ ዓለምን እየዞርኩ ጥንታዊ ቅርሶችን፣ ሂማሊያን፣ የተፈጥሮን ውበት ያለው ሲሉ ሲመኙ ነበር እኮ። እስካሁን ድረስ ከሥራ በስተቀር ሕይወትን አላጣጣምኳትም። ሁሌ ሥራ ስል ነበር። ጡረታ ሲወጣ ሕይወትን አጣጥማለሁ ሲሉ ለዓመታት አለመዋል። ልክ ጡረታ ሲወጡ ግን ለሕይወታቸው ትርጉም ያጡበታል። ማንም እንደማይፈልጋቸው ያውቃሉ። ልጆቻቸው አድገው በራሳቸው መንገድ ሄደዋል። አጠገባቸው ማንም የለም። ዓለምን ልዙር ቢሉም አታያቸውም። ቱሪስቶችን ካሜራቸውን ቦርሳቸውን ተሸክመው እስቲ ፊታቸውን ልብ ብላችሁ ይዩት። እንዲሁ በከንቱ ከአክሱም ላሊበላ፣ ከላሊበላ ታጅ መሃል እንደሚንከራተቱ ውስጣቸው ያውቀዋል። ይህ ሁሉ መንከራተት በከንቱ መሆኑን ልባቸው ያውቀዋል። የሚሰሩትን ላለማጣት ራሳቸውን ዋጋቢስ የሆነ ነገር ውስጥ እንደከተቱት ያውቁታል። ይሄኔ ከዚህ መውጫው ብቸኛው መፍትሄ ሞት እንደሆነ ይረዱታል። ያኔ የሕይወት ዘመናቸውን መመናመን ይጀምራል።